ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከለት እንደምን ያንተባተበይ ጌታቸው እንደሆንኩት እንዴና ተጀምሯል። ኦኬ በጣም ጥሩ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሰዓቱ ዘና ዜና ላይ እንገኛለን። ከዜናዎቹ ጋር ምናለ ያረጋን ነኝ። ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡስ ውስጥ ወንበር ብታገኝም ትልቅ ሰው ከመጣ ትነሳለህ፣ ፓርላማ ውስጥ ግን እንዳትነሳ ትልቅ ሰው የለም። አንዳንድ ትልቅ ሰዎች እንደተሳፈሩ ቢታመንም በሹፌሩ የአነዳድ ችግር ከወንበራቸው ወድቀዋል። በዚህም ስላነዳዳቸው አስተያየት ለመስጠት የተሞከረ ሲሆን ከፊት ለፊት እንደሚታየው ሹፌሩን ማነጋገር የተከለከለ ነው። ኑግና ለውዝ ከፍተኛ የሆኑ የቅባት እህሎች ናቸው ተብሎ ቢታመንም አዲስ በተገኘ ጥናት ከፍተኛ ቅባት ባለስልጣኖች ናቸው። ኢትዮጵያ ውስጥ ያሉት ባለስልጣኖች ኪሳቸው ቢጨመቅ ለ2000 ሰዎች የስራ ዕድል የሚፈጥር የዘይት ፋብሪካ የሚከፍት ሲሆን ባለስልጣናቱ ግን የኪሳቸው ወዝ በደሞዝ ብቻ የመጣ እንደሆነ በተደጋጋሚ ይናገራሉ። በዚህም ማንኛውም የተጠራጠረ አካል መጥቶ ይፈትሸን ያሉ ሲሆን ፍላጎት ያላቸው ፈታሾች ግን እጃችን በኮሌስትሮል እንዳይጠቃ ስጋት አለን ብለዋል። ተመልሰናል። ከሰማይ ላይ እየተከረባበተ ምድር ላይ በማረፍ ድንቅ ብቃቱን ሲያሳይ የነበረው አየር ወለድ መሬት ላይ እንዳረፈ በህዋ ወለድ አረፈ። አየር ወለዱ በህዋ ወለድ ከመሞቱ አስቀድሞ ነፍሱን በአብ ወለድ ለማትረፍ ሙከራ የተደረገ ቢሆንም ባለመሳካቱ ኮቾሮ ነው ቀረ። በዚህም አየር ወለዱ ለሀገሩ ባደረገው ተጋድሎ ስለ አየር ወለድ ልብ ወለድ ይጻፋል የተባለ ሲሆን የመጽሐፉንም ህትመት ለመሸፈን ለአየር ወለዱ ቤተሰብ ያለ ወለድ ብድር እሰጣለሁ ያለው ፓወር ባንክ ነው። ትኩስ ነገር ነጋዴዎች በጣዱት ማንቆርቆሪያ ችግኝ አፈሉ። በፊት ላይ የነበረው ችግኝ ቀዝቃዛ በመሆኑ ግጭት ያበርዳል። አሁን ላይ እየፈላ ያለው ይህ በአይነቱ ለየት ያለ ችግኝ ግን ለመተከል ሲደርስ ለብዙ ሬሳዎች ትኩስ ጥላ ይሆናል ተብሏል። አሁንም ማንቆርቆሪያው ከቻለ ብዙ ሚሊዮን ችግኞችን ለማፍላት የታቀደ ሲሆን በአንድ ችግኝ አንድ ሰው ለመቅበር መሬቱ የተመቸ ነው። ተመልሰናል። አንድ ይቀረናል። አረንጓዴ ቢጫና ቀይ የኢትዮጵያ ባንዲራ ለብዙ ዓመት ስላገለገለና ስለሰራ በጡረታ ገለል ብሎ ሌላ ባንዲራ ይምጣ ተሻሽሎ የሚል ምክረ ሀሳብ ቀርቧል። የኢትዮጵያ ባንዲራ ይቀየር አይቀየር በሚለው ጉዳይ ዘና ዜና አንዳንድ የህብረተሰብ ክፍሎችን አነጋግሯል። እንደሚከተለው ይቀርባል። ወደዛ ብሔር ብሔረሰቦችና ህዝቦች ከተስማሙበት ይቀየር። ግን ይሄ አሁን እንደተጠቀምንበት ያለው ባንዲራ መላው ብሔሮች ብሔር ብሔረሰቦችና ህዝቦች በፍኖተ ካርታቸው ያጸደቁት እንኩ ያሉን መሳሪያችን ነው። ቀላል ነገር አይደለም። የብሔር ብሔረሰቦች አሻራ ያረፈበት ነው። መጠየቅ ትችላለህ። አረንጓዴው ምንድን ነው? አረንጓዴ አሻራ። ቢጫው ምንድን ነው? ቢጫው ቢጫ ወባ መሰለኝ፣ እርግጠኛ አይደለሁም። ስለ ቢጫው ሲወራ እኔ አበል ለመቀበል ወጥቼ ነበረ። ቀዩ ግን ቀዩ ያው ቀዳማዊት ቀዩ ቀይ ባህር ነው። ቀይ ባህር ነው። ሶስቱ እኛነታችን በደንብ ይገልጹናል። ይቀየር ከተባለ ይቀየር። እኔ በግሌ ቢቀየርም ያን ያህል ችግር የለብኝም። ለምን መላው ብሔር ብሔረሰቦች ወስነዋላ መጀመሪያ እንደፈለግን ለማለት እንደዛ ስላሉ ማለት። ስለዚህ ምን ልል ነው አሁን ሁላችንም የሚያስማማ አንድ ከለር አለ። ሁላችንም የምናየው አንድ ከለር ይሄ ግሬ አዮ ግሬ ይሁንና መሀሉ ደግሞ ሁሉም ብሔር ብሔረሰቦች አንድ የሚያደርግ አንድነት ፓርክ በቃ አንድነት ፓርክ ይሆንና ዳር ላይ እንዲህ ያለ ችግኝ ባንዲራው ለምን ይቀየራል እንዴ? ባንዲራው ትርጉሙ ይቀየር። ትርጉሙ መቀየር አለ። እኔ አይገባኝም ትርጉሙ። አረንጓዴው ምንድን ነው? አረንጓዴው ለምለም ነው ይሏል እንዴ? እኔ ባለቤቴ እኮ ለምለም ነው ስሟ። አረንጓዴ ብዬ ስጠራት ግን ፊቷ ቀይ ነው የሚሆነው።
ለምን ትገላምጠኛለች እንዴ? ለምን ትናደዳለች እንዴ? እኔ እኮ ልብሴን ይዤ ሻንጣዬን ጥቅልል አድርጌ እኮ መውጣት አቅቶኝ አይደለም እንዴ? ጓደኛዬ ናት እንዴ? ደሞስ ቢጫው ምንድነው? ተስፋ ነው ይላል። እኔ ተስፋ ካለ ሊሞክር ብዬ ቀበሌ ሄድኩኝ የዳህዳ ለማውጣት። ከኔ ፊት ለፊት ኤርሚያስ አማልጋ ተሰልፏል። በአገሬ ተስፋ ቆረጥ በቃ አለኝ እንዴ። ተመልከት እስቲ ጭራሽ ምን ይሉኛል እዛ የተሰበሰቡት፣ እርሶ የዳህዳ ለመሆኖት 3 ምስክር አምጡ። እንዴ የ3 ሰው ታክሲ መክፈል ብችል እዚህ እመጣለሁ እንዴ? እኔ ልጅ ድሃ እባላለሁ እንዴ? እንደው ብቻ እንደው በተሰበሰቡበት እንደው ግንባራቸውን ልላቸው ስል ለሻ ወጡ እንጂ የቀዩን ክፍል ትርጉም ላሳያቸው ነበረ። አዎ ይኸውልህ፣ ዞሮ እድሜ ልክ ሰማዕትነት ነው፣ እድሜ ልክ መዋደቅ ነው። ስለዚህ እድሜ ልክ እንደዛ ከሆነን ከተፈረደብን አይቀር የኢትዮጵያ ባንዲራ መሆን ያለበት ቀይ ነው። አለቀ። የኢትዮጵያ ባንዲራ ቀይ ይሁንና መሃሉ እንኳን አይነገርም። በቃ መሃሉ ባዶ ይሁን። አዎ ቢያንስ እንደው ምንም ባይገልጽ እንኳን ቢያንስ የኔን ያንተን ኪስ ይገልጻል። የሰዓቱ የአየር ሁኔታ ዘገባ ላይ ደርሰናል። አየር ሁኔታ ዘገባው ደግሞ ምን አለ ስቱዲዮ እየጠበቃችሁ ነው። እንደምን ዋልክ? ምን አለ? አለን ይመስገነው። አለን እንዴ ዛሬ ቁጭ ብለህ ነው እንዴ የምታቀርበው? አዎ። እንዴ ምን ነው? ምንም ያው ሰማዩ እንዲቀርበኝ። ኦኬ መቀጠል ትችላለህ። አመሰግናለሁ። ስለ አየር ለማውራት ከአየር ወጥቻለሁ። ለአየር ትንታኔ በጥምረት እዚህ ያለን ማሲንቆና እኔ በጥምረት እዚህ ያለን ማሲንቆና እኔ አጀብ ሽጉጥ ተኮሳሉ ጎረምሳው ሰርግ ላይ አሞራ ገደለ ወደቀ ከሰማይ ነፍሴ ማር አሞራ አሞርዬ አሞሪም አሞራ ሙሽሪትን ስታይ መጣብ መከራ አሁን ይጠንቀቁ ያንተ አይነት መሰሎች ወደ አየር መጥተዋል ያልታወቁ ኃይሎች ወደ አየር መጥተዋል ያልታወቁ ኃይሎች እኛም መግቢያ ተናል የምሪቱ ሰዎች ኡብ ሆይ 2000 ካልን 18 ገባ 18 ብለን 3 ወር ተቆጠረ ጊዜ የለውም በፍጥነት በሩጫ በረረ ለዚህ ለፍጥነቱ ወርቅ ይሸለም ካባ ከቻለም ወክሎን ኦሎምፒክ ላይ ይግባ ስጡት ይወዳደር ወዲህ ሩጥ ወዲያ ሂድ አይለውም ማናጀር ወዲህ ሩጥ ወዲያ ሩጥ አይለውም ማናጀር ከአትሌቶቹ ይሻላል ሁቤ ይሰራል ያለ ዘር ሆይ ይኸው እንደሚታየው በአራቱም አቅጣጫ ሰው ድምፁን ይሰጣል ለቀጣዩ ምርጫ ስል የዚህ ነው የዚህ ዋናው ስለሌለ ለዛኛው ምትኩ ምርጫው ተተክቷል በዚህ በቲክቶኩ ከዋናው ምርጫ ጋር የሚያመሳስለው ተመራጭ ብቻ እንጂ ተቃዋሚም የለው ተመራጭ ብቻ እንጂ ተቃዋሚ የለው ያም ቢያሸንፍ ይሄ ሁቤ ተመልካች ህዝቡ ነው ሆይ ኢትዮጵያ አሁን ኢትዮጵያችን ገርማል አሁን ኢትዮጵያችን ኃይል አመንጭታለች ኃይል አለ ከምድሯ ኩራዝ ሊጠፋ ነው አምፖል ነው ከበሯ ጭራሽ ትሸጣለች አልፋ ከድንበሯ ይሁንና ታገር ይመርልሽ ንግዱ ይሁንና ታገር ይስመርልሽ ንግዱ በይነግጭ ተነሺ ለነሱ ስትሸጪ ለኛ ግን ቀንሺ እስከ መቼ ሺሺ ቅድሚያ ለህዝብ ነው ይሄንን አትርሺ ቅድሚያ ለህዝብ ነው ላስታውስሽ ብዬ ነው ቅድሚያ ለህዝብ ነው ላስታውስሽ ብዬ ነው
ከላይ እንደሚታየው ከዚህ ከላይ እንደሚታየው በሰሜኑ አቅጣጫ ባህሩን ለማምጣት ተይዟል ሩጫ። የኔ ነው የኛ ነው ተይዟል ክርክር። በሰላም ይሻላል ይሞከር በፍቅር። እጃችን ላይ የለም ያ የሙሴ በትር፣ እጃችን ላይ የለም ያ የሙሴ በትር። ውሃ የሚከፍለው ሁቤ የሚያሻግር ባህር። ኦሆሆሆሆይ ኦሆሆ ብቻ አትበል አትሙት በግርግር። ሆሆይ ኦሆሆሆሆይ ኦሆሆሆሆይ። ምዕራብ ምስራቅ ሰሜን ምዕራብ ምስራቅ ሰሜን እንዲሁም ደቡቡ በአራቱም አቅጣጫ እንዲደሰት ህዝቡ። ሰው እኩል እንዲሆን ሀገር እንዲያበራ ፍትህ ላይ ይሰመር እሱ ላይ ይሰራ። ፍትህን ነፃ አውጡ ህጉ መቼ ይሰራል ቲክቶክ ላይ ካልወጡ። ህጉ መቼ ያየናል ቲክቶክ ላይ ካልወጡ። ተበደልኩኝ ብሎ እምባ ካላወጡ አልቅሶ ቁጭ ነው እነሱም አይመጡ። ሆሆይ ኦሆሆሆሆይ ኦሆሆሆሆይ። ዜና ይኸው ነው የአየር ሁኔታ። አመሰግናለሁ። እኔም እንዳየሩ አየሩን ይዣለሁ። ኦሆሆሆሆይ አመሰግናለሁ። እኛም እናመሰግናለን። የሰዓቱ ዜና ይህንን ይመስል ነበረ። ምናለ ያረጋል ቡቹ ኮሚክስን ሰብስክራይብ እያረጋችሁ ጠብቁን።